የቀድሞ የአደጋ ስጋት ኮሚሽነር አቶ ምትኩ ካሳ በሙስና ወንጀል በ13 ዓመት ጽኑ እስራትም ተቀጥተዋል። የኢትዮጵያ አደጋ ስጋት የቀድሞ ኮሚሽነር የነበሩት አቶ ምትኩ ካሳ በከባድ የሙስና ወንጀል ጥፋተኛ ሆኖ በመገኘታቸው የፌዴራል ከፍተኛ ፍርድ ቤት በ13 ዓመት ጽኑ እስራትና በ50 ሺህ ብር የገንዘብ መቀጮ እንዲቀጡ ወስኗል። የፍትህ ሚኒስቴር አቃቤ ሕግ ባቀረበው ክስ አቶ ምትኩ ከሌሎች ተባባሪዎቻቸው ጋር በመሆን የተረጂዎችን ቁጥር በማጋነን ከ601 ሺህ ኩንታል በላይ ስንዴን ጨምሮ በርካታ የምግብ እርዳታ ቁሳቁሶችን ከመጋዘን በማውጣት ለተረጂዎች ሳይደርስ ለዱቄት ፋብሪካዎችና ለሌሎች በመሸጥ ለግል ጥቅማቸው እንደዋሉም አስረድቷል። በተጨማሪም ከ472 ሚሊዮን ብር በላይ የሚገመት ገንዘብ በህገወጥ መንገድ እንዲከፈል በማድረግ በመንግስት ላይ ከፍተኛ ኪሳራ አድርሰዋል። ፍርድ ቤቱ አቶ ምትኩ ካሳን በተጨማሪም በህገወጥ መንገድ ያገኙትን ገንዘብ ምንጩን ደብቀው ህጋዊ ያስመስለው በማቅረብ ወንጀል ከልጃቸው ወይዘሮ ሚልካ ምትኩና ከባለቤታቸው ወይዘሮ ሶፊያ ጀማል ጋር ተከሰው ጥፋተኛ መሆናቸውን ወስኗል። በዚህ መሰረት ለባለቤታቸው ወይዘሮ ሶፊያ ጀማል የ8 ዓመት ከ4 ወር እስራት ሲፈረድባቸው ልጃቸው ወይዘሮ ሚልካ ምትኩ ደግሞ የ5 ዓመት እስራትም ተፈርዶባቸዋል ብሎናል።